ለእህቴ ስል ትዳሬን አፈረስኩ። ዛሬ ግን ማንም የለኝም ከጎኔ። የመጨረሻ መራራ ጸጸት። ሰላም ጤና ይስጥልኝ የልብ ወግ ቤተሰቦች፣ ዛሬ አንድ እጅግ ልብ የሚነካ እና በውስጡም ትልቅ ቁም ነገር የያዘ መራራ እውነተኛ ታሪክ ይዤላችሁ መጥቻለሁ። ታሪካችን የሚጀምረው በፍቅር በተሞላ ቤት ውስጥ ነው። ባለታሪኳ ከባለቤቷና ከልጆቿ ጋር እጅግ በጣም ደስተኛ ህይወት ነበራት። ባለቤቷም አፍቃሪና ለቤቱ የሚኖር ሰው ነበረ። ቤታቸው ውስጥ ሰላምና ሳቅ ጠፍቶ አያውቅም። ከዕለታት አንድ ቀን እህቷ ገጠር ተነስታ እነሱ ቤት ለመኖር መጣች። አብራ መኖርም ጀመረች። ገና ከጅምሩ ነበረ ባለቤትሽ አይወድሽም፣ አያፈቅርሽም፣ ይንቅሻል እያለች ልቧ ላይ የጥርጣሬና የጥላቻ መርዝ መዝራት የጀመረችው። እሷም እህቷን አመነቻት። ያኔ ነበረ ፈተናው የጀመረው። በእህቷ ተንኮል ምክንያት ጭቅጭቅ በረታ። ባለቤቷም እህትሽ ትዳራችንን እየበተነች ነው፣ ሌላ ቤት ተከራይተንላት ለብቻዋ ትኑር ቢላትም እሷን ማትወድ ከሆነ እኔንም አትወደኝም ማለት ነው እያለች ድርቅ አለች። በመጨረሻም ሰውዬው ምንም ባላጠፋው ጥፋት ከቤቱ ተባረረ። ከፍቺ በኋላ ግን ነገሮች ተቀየሩ። እህትየውም ስራ አገኘች። እኔ የራሴን ትዳር ልመሰርት ነው፣ ለአንቺ ለልጆችሽም ቦታ የለኝም ብላ ጥላ ወጣች። ለሷ ስል ትዳሬን አፈረስኩት። እህቴ ዛሬ እኔ መከራ ውስጥ ስገባ ፊቷን አዞረች ትላለች። ዛሬ ባለታሪካችን ባዶ ቤት ውስጥ ብቸኛ ሆና ቀርታለች። ባለቤቷ ሌላ ትዳር ይዞ እየኖረ ነው። እህቷም በራሷ ህይወት ተጠምዳ፣ እሷ ግን የድሮ ፎቶ እያየች በጸጸት ትኖራለች። ለካ ለሰው ስንኖር ልክ ሊኖረው ይገባል በማለትም ዛሬ መራራ ምስክርነቷን ትሰጣለች። እንግዲህ የዛሬ ታሪካችን ይህን ይመስል ነበረ። ትዳር የሁለት ሰው ሚስጥር መሆኑን ተረድተናል። የቅርብ ዘመድም ቢሆን እህት፣ ወንድም፣ አባት፣ እናት፣ ማንኛውም ሶስተኛ ወገን ጣልቃ አለማስገባት ነው። መጨረሻ ጸጸቱ የኛ ብቻ ነው። ሁሉም የራሱን ህይወት ስለሚኖር እኛ የራሳችንን ዲሲዥን መውሰድ ያለብን እንጂ በሰዎች አሉባልታ መሸወድ እንደሌለብን ያመለክታል። እናንተስ በዚህ ታሪክ ላይ ምን ተማራችሁ? ምን ትላላችሁ? ምን አይነት ሐሳብ አስተያየት አላችሁ? አስተያየታችሁን ጻፉልኝ። ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ እንገናኛለን። ቸር ሰንብቱ።